ተመልከቱ። እጃችን ዘርግተን በለስ ቆርጠን በልተን ነበረ፣ እጁን ዘርግቶ ተሰቀለልን። እግራችን ወደ በለስ ሂዶ ነበረ፣ እግሩን ተቸነከረልን። በአፋችን የበለስ ፍሬ በልተን ነበረ፣ በአፉ መራራ ሐሞት ጠጣለን። በልተን የጠፋንበት ሆድ ነበረን፣ ደረቱን ተወጋለን። የበለስ ፍሬ በልተን እርቃናችን ሆነን ነበረ፣ እርቃናችንን ዋለልን። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሆኖ ኃይሉን ገለጠ። እስከ 6 ሰዓት ድረስ እንደ ደካማ ዝም ብሎዋልና የማንከ እግዚኦ ተሰብአ በኃይል መድኃኒታችን ኢየሱስ ክርስቶስ ስልጣንህ በጌትነትህ በካህሊነትህ በኃይልህ ተገለጠ። ክርስቶስ ሆይ ስልጣንህ በኃይልህ ተገለጠ። እንዴት ነው በኃይሉ የተገለጠው? እስከ 6 ሰዓት ዝም ብሎዋልና እንግዲህ የሰማይና የምድር ጌታ እስቲ ማን ነው? ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ ርቃኖ ለዘአልበሶሙ ብርሃነ ይላል ሊቁ። ፀሐይን አጨለመ። ፍጡር ነህ አንተ ብለውት ነበረ። ለፍጡር ሞት ፀሐይ ይጨልማልን? አንተ ተራ ሰው ነህ ብለውት ነበረ። ለተራ ሰው ሞት ጨረቃ ደም ይለብሳልን? አንተ ኃጢአተኛ ነህ ብለውት ነበረ። ለኃጢአተኛ ሞት ከዋክብት ይረግፋሉን? ለማለት ጌታችን ኢየሱስ ክርስቶስ የሰማይ ንጉሥ መሆኑን ሰማይን በሙሉ ገዛ። እየሞተ ሰማይን የሚገዛ ኢየሱስ ክርስቶስ ነው። ክርስቶስ በሞቱ ኃይሉን ገለጠ።